ሰላም እንዴት ናችሁ? ይህ የባህሩ ዳር ፖድካስት ነው። እኔ ደግሞ ኃይለ ሚካኤል ሞላ ነኝ። የባህሩ ዳር ፖድካስት የመጀመሪያ ፕሮግራማችን ነው። መጀመሪያ ትውውቅ ነበረ፣ አጠር ያለች ደቂቃ። በእርግጥ የበለጠ ወደፊት በደንብ እንተዋወቃለን። ዛሬ የመጀመሪያ ፕሮግራማችን የያዝነው የንባብ ልምድ በቀላል እንድናዳብር የሚጠቅመን ሐሳብ ነው። ይሄን ለምንድነው ሲባል አብዛኞቻችን የመጽሐፍ ንባብ ልምዱ እንዲኖረን እንፈልጋለን። ማንበብ እንፈልጋለን። አንባቢ መባልም መሆንም ከንባብ ደግሞ ጥቅም ማግኘትም እንፈልጋለን። በንባብ ሃይማኖታችን ማወቅ እንችላለን። ከዛ ዓለምን መረዳት እንችላለን። ሳይንስን፣ ፍልስፍናን። መጽሐፍ ላይ ምን ያልተጻፈ ነገር አለ? ብዙ ነገሮችን ለማወቅ መጽሐፍ ማንበብ እንደሚጠቅመን እናውቃለን። ግን የማንበብ ልምዱ የለንም። ፍላጎቱ እያለን ግን ተቀምጦ የማንበብ ልምዱ ስለሌለን እንዴት ነው በአንባቢ መሆን የምችለው የሚለውን ትንሽ የነጥብ ነግራችኋለሁ። እነዛ ነጥቦች በመተግበር የሚገርም አንባቢ መሆን ትችላላችሁ። ይሄንን ሐሳብ ከአመታት በፊት ነበር አስታውሳለሁ። 3-4 አመት በፊት አንድ ሰው ጥያቄ ጠይቀኝ። በእናትህ ጥሩ አንባቢ መሆን ፈልጋለሁ እና አልቻልኩም። በቃ አነባለሁ እኮ 2 ወር 3 ወር 4 ወር በደንብ አነባለሁኝ። ከዛ 6 ወር ልተወው እችላለሁ ምናምንና ይሄ በወጥነት ማንበብ ፈልጋለሁ። አንተ ሁሌ መጽሐፍ በእጅ ይዘህ ያለውኝና ሁሌ እንደምታነብ ገምታለሁኝ እና እንደዚህ መሆን ፈልጋለሁ። በቃ በየቀኑ ማንበብ ፈልጋለሁ። የተለያዩ መጽሐፍቶችን ማንበብ ፈልጋለሁ እና ግን ፍላጎት እያለኝ ግን ከ2 ወር 3 ወር በደንብ ካነበብኩ በኋላ 4 ወር 5 ወር ደግሞ ርግፍ አድርጌ ተዋለሁና ምን ላድርግ እያለኝ ነበርና ሰዎች በየቀኑ ተከታታይነት ያለው ንባብ ልምድ እንዲኖራቸው ምን ማድረግ እንዳለባቸው በዚህ ፖድካስት ላይ እናወራለን ማለት ነው። ስለዚህ ይሄ ለማን ነው የሚጠቅመው ከተባለ አንደኛ እዚህ በፊት ምንም መጽሐፍ አንብቦ ለማያውቅ፣ ሁለተኛ ልክ እንደዚህ ጓደኛዬ 4 ወር 2 ወር 4 ወር በደንብ አንብቦ 5 ወር 6 ወር ለሚተወው ወጣ ገባ ለሚል የንባብ ልምድ፣ ሶስተኛ ደግሞ በየቀኑ ለሚያነብ ከዛ ግን ጓደኞቹ እየመጡ እባክህ እንዳንተ አንባቢ መሆን እንፈልጋለን ሲሉት በቃ አንብቧ እንትን አንብቡ የሆነ መጽሐፍ ግዙና አንብቡ ከሌላችሁ ነው ልስጣችሁ እያለ ይሄ ስለ ንባብ ምን ልንገራቸው ብሎ ለሚጨነቅ ሰው ለሶስቱ ይጠቅማል ማለት። ለምሳሌ ጥሩ አንባቢ ሆኖ ጓደኞቹ ግን ጥሩ አንባቢ መሆን ማድረግ ላልቻለ ግን ማድረግ ለሚፈልግ ሰው፣ ለምሳሌ አብዛኞቻችን አሪፍ አንባቢዎች ነን፣ ግን እህት ወንድሞቻችን ወይም ደግሞ ጓደኞቻችን አንባቢ እንዲሆኑ ምንም እያደረግንላቸው አይደለም። በቃ እኛ ስናነብ ማየቱ አንድ ትልቅ ነገር ቢሆንም ግን በቃ ይውላችሁ ልምድ ለማዳበር እንደዚህ አድርጊ እንደዚህ አድርግ ብለን ለመናገር ግራ ይገባናል። በቃ እኛ የምንወደው ነው የምንጠቁማቸው። ብዙ ጊዜ ሰዎች ደግሞ አንባቢ የሚሆኑት ከሚወዱ ሲጀምሩ ነው እንጂ እኛ ከምንወዱ ሲጀምር አይደለም። ማለት የኛ የ3 አመት የ4 አመት የ5 አመት ልምዳችን ላይ ያነበብነው ያለው መጽሐፍ እንሰጣቸዋለን። ስንጀምር ያነበብነው መጽሐፍ መጠቆም ሲገባን እኛ አሁን የ4 አመት የ5 አመት ልምድ ላይ ደርሰን ከዛ ያን ሰዓት ያነበብነው ያለው መጽሐፍ እንጠቁማቸውና ለዚህም ይሆናል ማለት ነው። ለጀማሪ ወጣ ገባ ለሚል አንባቢና በደንብ አንባቢ ለሆነና ጓደኞች እንዴት ማንበብ ለማንበብ ልምድ እንዴት ማዳበር እንዳለባቸው ለመናገር ለሚፈልግ ሰው፣ ሌሎች ለመጥቀም ለሚፈልግ ሰው ለነዚህ 3 ነገሮች ይጠቅማል ማለት ነው። አሁን የምታዩዋቸው ማነሳላችሁ ነጥቦች ትንሽ ነች ግን ቀላል ነች። ደግሞ በጣም ቀላል ነች ማለት አሁን አንዳንዴ የትልቅ ችግር መፍትሄው ትንሽ ነው፣ ጋን በጠጠር ይደገፋል እንደሚባለው ማለት ነው። እና ይሄ ተግባሩ ትንሽ ሲሆን አይ ይሄማ ምናምን ብለን ከተው ነው ይሄው አለማንባቢነታችን ይቀጥላል። ግን ጥሩ አንባቢ ልምድ ያለው አንባቢ ለመሆን ከኛም አልፎ ጓደኞቻችን ለመጠቀም እነዚህ ነጥቦች እንከተል። ማስጠንቀቂያው እነዚህ ነጥቦች መሸራረፍ አይቻልም። ይሄኛው ማለት እናንተ በምትፈልጉት ሳይሆን የምትሸራረፉት ሁሉም ለሶስቱ አንባቢ ታስቦ የተሰራ ስለሆነ በእርግጠኝነትና በየዋህነት ይችን ካደረጋችሁት ጥሩ አንባቢ መሆን ትችላላችሁ ማለት ነው። ከዚህ ላይ ግን መጨመር ግን ይቻላል። ተጨማሪ ነገሮችን ማድረግ ይቻላል። እሺ ማስታወሻ ደፍተር
ብትይዙና ብትጽፏቸው ወይ ስልካችሁ ላይ ብትጽፏቸው በጣም ይጠቅማችኋል። ቀጥታ ወደ ነጥባችን ለመግባት አንደኛ የንባብ ልምድ ለማዳበር የሚጠቅመን አንደኛ የስናነብ ከጎናችን የሚቀመጥ አብሮን የሚሆን አንድ ማስታወሻ ደብተር ያስፈልገናል። ስለዚህ አንደኛ ማስታወሻ ደብተር መግዛት፣ አዲስ የንባብ ማስታወሻ ደብተር መግዛት። ሁሌም መጽሐፍ ስናነብ መጽሐፍ ላይ ይኸውላችሁ የምናያቸው ነገሮች አሉ። ለምሳሌ በጣም የገረሙን ነገሮች ሊኖሩ ይችላሉ። የሆነች ፓርት አለች፣ እሷን ልንጽፍ እንችላለን፣ ወይ ደግሞ ያልገባንን ነገር ልንጽፍበት እንችላለን፣ ወይም ደግሞ ወደ ኋላ ላይ ነጥቦችን ሳነሳ እነሱንም የምናስቀምጥበት ሊሆን ስለሚችል አንደኛ ንጹህ የሆነ አዲስ ማስታወሻ ደብተር ያስፈልጋል። አሮጌ ማስታወሻ ደብተር አይደለም፣ ሌላ ነገር የተጻፈበት አይደለም፣ አዲስ ማስታወሻ ደብተር። እንግዲህ ጥሩ አንባቢ መሆን ፈልገናል። አዎ አዲስ ማስታወሻ ደብተር ያስፈልገናል አንደኛ። ሁለተኛ እስከዛሬ ያነበብናቸው መጽሐፍቶች በዝርዝር መጻፍ፣ መጽሐፉን የመጽሐፉን ደራሲና በመቼ ዓመተ ምህረት እንዳነበባችሁት ምክንያት አለ ይሄ ሲባል ማለት ነው። ከዚህ በፊት ያነበባችሁት መጽሐፍ ምንድነው? ለምሳሌ ጓደኛችሁ አውሶ ከሆነ ይሄ ባለፈው ያስከኝ መጽሐፍ ምን ነበር ርዕሱ? እኔ ረስቸው ነው። ርዕሱን ጠይቃችሁ ደራሲውን ጠይቃችሁ መቼ በ2015 በ2016 በ2017 በ2018 መቼ እንዳነበባችሁ ትጽፉታላችሁ ማስታወሻ ደብተራችሁ ላይ። ስለዚህ ከዚህ በፊት ያነበባችሁት የትምህርት መጽሐፍ አይደለም፣ ይሄ የሌሎች መጽሐፍቶች። ሁለተኛው እስከዛሬ ያነበብናቸው መጽሐፍቶች በዝርዝር መጻፍ ነው። ሶስተኛው ወደፊት ማንበብ እንፈልጋለን ብላችሁ የምትፈልጉትን መጽሐፍ ወደፊት ባነበው ደስ ይለኛል ብላችሁ የምታስቡትን መጽሐፍ ትጽፋላችሁ። ይሄን እንዴት እናውቃለን? ለምሳሌ ሰዎች ሲያነቡ ስታዩ በጣም ደስ ይላል፣ በቃ ይሄን መጽሐፍ ነው ማንበብ ፈልጋለሁ እንላለን አይደል? ወይ ቤተ መጽሐፍት ስናልፍ አንዳንዴ ጠጋ ብለን ስናይ ወይ ከበሩ ወይ ርዕሱ ይገርመንና ይሄንም አነባዋለሁ እንላለን። ወይም አንዳንዴ በቴሌቪዥን ወይ በዩቲዩብ እናይና የሆነ ቦታ ላይ ብቻ እናይና ስለ መጽሐፉ ሲወራ ፍላጎት ያደረብን መጽሐፍቶች ይኖራሉ። እነሱን አስታውሰን እንጽፋለን ማለት ነው፣ ወደፊት ማንበብ ፈልጋቸው። አሁን በዚህ የንባብ ሂደት ውስጥ ላይ የሆነ ሰው ኦኬ መጽሐፍ እያነበብክ ነው ጀምረህ ነው? አዎ እንትን እኮ ብታነበው ጥሩ ነው፣ በዚህ ጉዳይ ላይ እንትን በደንብ ያብራራል ተብሎ ሲነገረን ያችን እንጽፋለን ማለት ነው። ያችን መጽሐፍ እንጽፍበታለን። ይሄ አራተኛው ነው። ሶስተኛው ነው ይሄኛው። የመጀመሪያው አዲስ ማስታወሻ ደብተር መግዛት፣ ሁለተኛው ከዚህ በፊት ያነበብናቸው መጽሐፍ፣ ሶስተኛው ወደፊት ማንበብ እንፈልጋቸውን በዝርዝር መጽሐፍ፣ አራተኛው ጀማሪ አንባቢ ከሆናችሁ ከምትወዱት ጀምሩ። ከምትወዱት ደስ ከሚላቸው ወይም ከመንፈሳዊ መጽሐፍ ጀምሩ። ከምትወዱት ወይም ከመንፈሳዊ መጽሐፍ ጀምሩ። ለምን መሰላችሁ? ሰዎች የተለያየ ነገር ይወዳሉ። ለምሳሌ ስፖርት ላይ በጣም የሚወዱ ሰዎች በስፖርት ዙሪያ የተጻፉ መጽሐፍቶችን አንብቡ። ከዛ ምግብ በጣም የሚወዱ ሰዎች ከምግብ ጋር የተያያዘ፣ እኔ መንፈሳዊ ላይ በጣም የተጠገውኝ ያላችሁ ሰዎች ደግሞ መንፈሳዊ መጽሐፍትን አንብቡ። ብቻ በምትወዱት ወይም በመንፈሳዊ መጽሐፍ ማንበብ ጀምሩ። ይሄ አራተኛው ነው። አምስተኛው ቤት ውስጥ ያሉ መጽሐፍትን ለማየትና ለማንሳት ምቹ የሆነ ቦታ አስቀምጧቸው። በነገራችን ላይ አብዛኞቻችን ቤት መጽሐፍ አለ። ስለዚህ እነዚህ መጽሐፍቶች አምስተኛ ምንድነው የምናደርገው? እነዚህ መጽሐፍቶች የእህት ወንድማችን ይሁን የኛ ይሁኑ ብቻ የቤተሰብ ከሆነ ቤት ውስጥ ያለው መጽሐፍትን ሰብሰብ አድርገን፣ ወሳኙ ፖይንት ቀጥሎ የምነግራችሁ ነው። እነዚህ መጽሐፍ ሰብሰብ አድርገን ለማየትና ለማንሳት ምቹ የሆነ ቦታ፣ ልክ አብዛኛውን ሳሎን ላይ የምንቀመጠው ሳሎን ስንቀመጥ መጽሐፍቶችን ለማየት የሚቻል ምቹ ቦታ እናስቀምጣለን። ከዛስ ለማንሳት ምቹ የሆነ ቦታ። አሁን አንዳንዶቻችን መጽሐፍ እንገዛለን፣ ገዝተን የት ነው የምናስቀምጠው? መሳቢያው ውስጥ፣ አልጋው ታች፣ ቁም ሳጥን ውስጥ ምናምን። ለምሳሌ አሁን የሆነ ጓደኛችን ስለ መጽሐፍ አውርቶን ምናምን ወይም ደግሞ ይሄንን ፖድካስት ሰምታችሁ በጣም ደስ ብሏችሁ ምናምን ቤት ውስጥ ከገባችሁ በኋላ ማንበብ ፍላጎታችሁ በጣም ይጨምርና ከዛ ግን ተነስታችሁ መጽሐፍ ታወጡ ስትሉ ቁም ሳጥን ውስጥ ነው ያለ። የት ነው ያረኩት የቁም ሳጥኑን ቁልፍ ምናምን ትሉና ይደክማችሁ ሊሰለቻችሁ ትተውታላችሁ። ወይ ደግሞ ሲስተር መኝታ ቤት ሊሆን ይችላል ያስቀመጣችሁት። አይ ገና እዛ እንትኑ ጋር ፈልጌ ያልገው ስር ቁም ሳጥኑ ምናምን ትሉና ትተውታላችሁ። ስለዚህ ለማየት ምቹ የሆነ ቦታና ለማንሳት ምቹ የሆነ ቦታ፣ ልክ ፍላጎታችሁ ሲመጣ በፍጥነት አንስታችሁ ለማንበብ እንዲመቻችሁ ወይም ደግሞ ስታዩት ራሱ ፍላጎታችሁ እንዲመጣ ፊት ለፊት አድርጉት የሚባለው ይሄ አምስተኛው ነው። ስድስተኛው ቤታችን ውስጥ የማንበቢያ ቤት ላይብራሪ ማዘጋጀት ወይም ደግሞ
ማንበቢያ ቦታ ወይም መቀመጫ ማዘጋጀት። ቢቻል ቤታችን ውስጥ ላይብረሪ ይኖረን፣ ከሌለን ግን ቤታችን ውስጥ የንባብ መቀመጫ የንባብ መቀመጫ አሁን አንድ ሳሎን ውስጥ ወይ ሶፋ ወይ ኩርሲ የሆነ ነገር አይጠፋም፣ ብቻ መቀመጫዎች አይጠፉም። ስለዚህ ለንባብ ብቻ የምንመርጣት አንድ ቦታ እንቀመጥ። እንዲሁም አብዛኞቻችን አንዳንዴ እናቶቻችን ወይ ደግሞ አባታችን ወይ እናታችን አዘውትሮ የሚቀመጡበት ቦታ አለ አይደል? የጋሼ ቦታ፣ የትዬ ቦታ ምንላት፣ የማዘር ቦታ ምንላት፣ ብዙ ጊዜ እነሱ ለቴሌቪዥን ለማየት እንዲመቻቸው ወይ የሆነ ነገር ነው የሚቀመጡ እዛ ላይ። አሁን ልክ እኛም ልክ እንደዚህ አንድ የንባብ ቦታ ብለን መርጠን አንድ ቦታ ሳሎን ላይ እንቀመጣለን። ኦኬ፣ የራሳችሁ መኝታ ቤት ካላችሁ ደግሞ የንባብ መቀመጫ፣ ምናልባት ቤታችሁ ውስጥ ወንበር የሌለ ሆኖ አልጋ ብቻ ከሆነ ፍርናሽ ብቻ ከሆነ ደግሞ ፍርናሿን የሆነ ጥግ ላይ አንድ የንባብ ጥግ ብላችሁ ሰይሟት። ስለዚህ አንድ ሰው ቤት ውስጥ አንድ የንባብ መቀመጫ አንድ ሶፋ ለንባብ ማንበቢያ ቦታ ከመረጠ እዛች ሶፋ ላይ ስልክ አያወራባትም፣ ቡና አይጠጣባትም፣ ምግብ አይበላባትም፣ ውሃ አይጠጣባትም። ያቺ ቦታ የንባብና የንባብ ቦታ ብቻ ነች። ስለዚህ በተከታታይ ማንበብ ስንፈልግ እዛች ቦታ ላይ እየተቀመጥን ነው የምናነባው። ስለዚህ አንድ ሰው እንደዚህ የንባብ ልምዱን ለማዳበር እንደዚህ ፕሮሰስ ጀምሮ የሆነ ቀን የንባብ ፍላጎቱ ቢጠፋ እዛች ሶፋ ላይ ሄዶ ሲቀመጥባት የንባብ ፍላጎቱ ይቀሰቀሳል። ታስታውሱ ከሆነ ከፍቅረኛችሁ ጋር ተጣልታችሁ ከዛ ግን ሁሌ የምትገናኙበት ካፌ በዛ ስታልፉ ፍቅረኛችሁን ታስታውሳላችሁ። ወይም ደግሞ የሆነ ቦታ በተደጋጋሚ ሄዳችሁበት ቦታ ላይ ከረጅም ጊዜ በኋላ በዛ መስመር ስታልፉ ወይ ስትሉ ወይ ፎቶ ስታዩ ምናምን የሆነ የሚያስታውሳችሁ ሁኔታ ይኖራል አይደል? ልክ እንደዛ ሁሉ አእምሯችን እዚህ የንባብ መቀመጫ ላይ ሲቀመጥ የንባብ ፍላጎቱ ነው የሚንቀሳቀሰው፣ የንባብ ፍላጎቱ ይነሳሳል። ይሄ ስድስተኛው ነው፣ ቤታችን ውስጥ የማንበቢያ ቦታ ወይም መቀመጫ ማዘጋጀት። ሰባተኛው ስናነብ ስልካችንን 3 ክንድ አርቆ ማስቀመጥ። ስልክ ለማንበብ እንቅፋት እንደሆነ ብዙ ጊዜ እናውቃለንና በስልክ ከምታነቡ የበለጠ ደግሞ በወረቀት ህትመቱን ይዛችሁ ብታነቡ እሱ ይመረጣል። ለምን ከተባለ በቀላል ከስልካችን እያነበብን እያለ በቀላሉ ፌስቡክ የመግባት ፍላጎታችን ከመጣ ብዙም አንደክምም። በቃ ቀጥታ ባክ ብለን ወደ ፌስቡክ መግባት ነው፣ ወደ ቲክቶክ መግባት ነው። ስለዚህ ስልካችንን ከምናነብበት ቦታ 3 ክንድ አርቀን እናስቀምጣለን። ለምንድነው 3 ክንድ የተባለው? ከዛም በላይ ማስቀመጥ ይቻላል። ስናነብ ይውላችሁ አንዳንዴ ስልካችን ኪሳችን ውስጥ አድርገ ነው እጃችን ኪሳችን ውስጥ ገብቶ ስልካችን አውጥቶ መቼ ፌስቡክ መቼ ቲክቶክ እንደገባን ሳናውቀው ገብተን እናገኘዋለን። እጃችን ኪሳችን ገብቶ ስልካችን የማውጣት ትልቅ ልማድ አለው። እጃችን ስልካችን የመያዝ የመንካት በቃ ቶሎ ዝም ብለን ያለ ምንም ቁም ነገር አንዳንዴ ከኪሳችን ገብተን ስልካችን አውጥተን ሰዓቱን ላይ አይተን መልሰን እናስገባዋለን። ሰዓቱን ያየነው እኮ ለምንም እኮ አይደለም፣ ቀጠሮ ኑሮን ምናምን ሰው ጠይቆን እኮ አይደለም። ዝም ብለን በቃ እናውጣውና ፓተርን እንከፍትና ፓተርን ዘግተን እናስቀምጠው። እስቲ የራሳችሁን ተከታተሉት። እጃችሁ ስልካችሁን ስንት ነው የሚነካው? ስለዚህ ስልካችንን ወይ ቻርጀር ላይ አድርገነው ወይ ደግሞ ከምናነብበት ቦታ 3 ክንድ በላይ ርቀን በቀላል ለማንሳት በማይቻል ቦታ ላይ ታስቀምጣላችሁ። በቀላል ማለት እንደዚህ ተንጠራርታችሁ ማደርሱበት ቦታ ላይ አርቃችሁ ታስቀምጣላችሁ። ስለዚህ ልክ እያነበባችሁ እያለ እጃችሁ የመልካት ፍላጎት ኑሮት ኪሱ ሲገባ ያገኘው ከዛ ሲያየው በቀላል አይነሰው ሩቅ ነው። ስለዚህ እንትን ይላል፣ ይሄ ይሰለችዋል። በነገራችን ላይ መተው የምትፈልገውን ልማድ ከባድ አድርገው፣ ነገሩን ለማድረግ ከባድ አድርገው ይባላል። መልመድ የምትፈልገውን ነገር ደግሞ ቀላል አድርገው ሂደቱን እና ቶሎ ተለምደዋለህ ይላል። ስለዚህ ስልካችን 3 ክንድ አርቀን እናስቀምጣለን። ይሄ 7ኛው ነው። 8ኛው ከቤት ስንወጣ ማንበብ የጀመርነው መጽሐፍ ይዘን እንወጣለን። በጣም የሚገርማችሁ ይውላችሁ ከቤት ስንወጣ ማንበብ የጀመርነው መጽሐፍ ይዘን እንወጣ። እንዴት ካላችሁኝ እኔ እኮ ጊዜ የለኝም፣ በተለይ ጊዜ የለኝም ለምትሉ መጽሐፉን ይዛችሁ ስትወጡ ማንበቢያ ጊዜ ነፍ እንዳላችሁ ታውቁታላችሁ። በጣም የተለያየ ማንበቢያ ጊዜዎች አሉ። ለምሳሌ አንድ ቢሮ እየሄዳችሁ ቢሮ ውስጥ ልትገቡ ነው። ከዛ ግን 3 እንግዳ ይቀድማችኋል። 3 እንግዶች 20 ደቂቃ ሊቆዩ ይችላሉ። አልሞስት 1 ሰዓት ትቀመጣላችሁ። በዛ 1 ሰዓት ውስጥ 30 ደቂቃ ብታነቡበት በቀን 30 ደቂቃ ማንበቢያ ጊዜ ያገኛችሁ ማለት አይደለም? ቢያንስ በዛች ቀን 30 ደቂቃ ማንበቢያ ጊዜ ያገኛል። ስለዚህ ከቤት ስንወጣ ማንበብ የጀመርነው መጽሐፍ ይዘን እንወጣለን። ይሄ 8ኛው ነው። 9ኛው ከቤት ይዘነውን የወጣነው መጽሐፍ በጋዜጣ መሸፈን። አሁን ይውላችሁ ልምድ ካላችሁ
ከዚህ በፊት ይዞ የመውጣት ልማዱ ካላችሁ ባስሸፍኑትም ችግር የለም። ግን ጀማሪ ከሆናችሁ ሸፍኑት። ለምን ካላችሁኝ አንድ እኔ ገጠመኝ እነግራችኋለሁ። ጓደኛዬ ከፍቅረኛው ጋር ተቀምጦ እኔ መጽሐፍ ይዤ ወደ እነሱ ሄዳለሁ። አግኝቻቸው ሰላም ብያቸው ቁጭ ስል እስኪ መጽሐፍ ነው ምናምን አለኝ። አንተ ይሄን መጽሐፍ ሳምንቱን ሙሉ ይዘህ ነው እንዴ? አትጨርሰውም እንዴ? ዝም ብለህ ለጉራ ነው እንዴ ተሸከምከው ምናምን አለኝ። በጣም በሚገርማችሁ ሁኔታ ጀማሪ አንባቢ ቢሆን ተሸማቆ ይተወዋል ይሄንን። ከዛስ እኔ ግን ትንሽ ውስጤ ደንገጥ ቢልም ግን ልጁን ሳየው ማለት በ6 ወር አንድ መጽሐፍ የሚያነብ ልጅ አይደለም። እኔ ነኝ ተቸልሽ። አንዳንድ የሚተቹን ሰዎች ጭራሽ ምንም የማያረጉ ሰዎች ናቸውና እንዳይተቹን ነው። ይሄ አንዱን መጽሐፍ 3 ቀን የሚያስከው 3 ወር የሚያስከው 3 ሳምንት የሚያስከው ማንም አይተችም። ምን አይነት መጽሐፍ እንደሆነ አያውቁትም። ስለዚህ ስነ ልቦናን እስከምታጠነክር ድረስ መጽሐፉን ሸፍነው። ከዛ ይሄ 9ኛው ነው። 10ኛው ከማንኛውም ቀጠሮ በፊት 15 ደቂቃ ቀድሞ በመገኘት በእጃችን የያዝነውን መጽሐፍ ማንበብ። ከማንኛውም ቀጠሮ 15 ደቂቃ ቀድሞ በመገኘት በእጃችን የያዝነውን መጽሐፍ ማንበብ። በጣም በሚገርማችሁ ሁኔታ ይሄ እቺኛዋ ነጥብ አንደኛ ቀጠሮ አክባሪ እንደሆነ ያደርጋችኋል። ሁለተኛ አንድ ጓደኛችሁ ቀጥሯችሁ 5 ደቂቃ ካረፈደ መጣ ብላችሁ ስሜታችሁ ከሚወርድ ከምትናደዱ ቁጭ ብላችሁ 5 ደቂቃ ታነባላችሁ። 15 ደቂቃ ቢያረፍድ 15 ደቂቃ ማንበብ ያገኛችሁ። በጣም ይቅርታ ወሳኝ የሆነ ጉዳይ ስለገጠመኝ መምጣት አልቻልኩም ቢል ራሱ ምንድነው የምታደርጉት? ኦኬ የማንበቢያ ጊዜ ያገኛችሁ ማለት ነው። ጊዜያችሁን አላቃጥላችሁም ማለት ነው። ስለዚህ 15 ደቂቃ ቀድሞ መገኘት፣ ከዛ ያችን መጽሐፍ ማንበብ ያዛችሁትን። 11ኛ ስጦታ ስንሰጥ መጽሐፍ መስጠት። አራስ ስንጠይቅ ልደስ ሊሆን ይችላል፣ ሰው ከትምህርት ቤት ሲመረቅ ሊሆን ይችላል፣ ተምሮ ሲመረቅ ከዩኒቨርሲቲ ከኮሌጅ ከምንም ስጦታ ስንሰጥ፣ የትኛውም ስጦታ ስንሰጥ መጽሐፍ ሆን ብለን እንስጥ። 12ኛ ቢያንስ በቀን 1 ገጽ ማንበብ። ይሄ ግዴታ ነው። ይቺ በፍጹም የማትሻር ነች። በቀን 1 ገጽ ማንበብ። በቀን 1 ገጽ ማቀላል ነው እና ዛሬ 5 ላንብብና ምናምን አይባልም። ይውላችሁ በቀን 1 ገጽ በቀን 1 ገጽ ማንበቢያ ጊዜ አጣው ያለ ሰው ፍላጎት የለኝም ለማንበብ ማለት ነው እንጂ ሁሉም ሰው አለው። ስለዚህ በቀን 1 ሰው ማንበብ። አሁን የሚፈለገው ይሄ ማንበቡ ሳይሆን በማንበብ ልምዱን መገንባት ነው። አሁን ጀማሪ አንባቢ ከሆናችሁ አሁን ላይ የምታነቧቸው መጽሐፍቶች ልምዳችሁ እንድትገነቡ ነው እንጂ የሚጠቅሟችሁ ሐሳቡ ላይ ብዙም ትኩረት ላታደርጉ ይችላል። ደግማችሁ በኋላ ታነቡታላችሁ። እኔም እንደዛ ነው ያደረኩኝ አስታውሳለሁ። መጀመሪያ ሰሞኑን ያነበብኳቸው መጽሐፎችን እንደገና ልምድ ካዳበርኩ በኋላ እንደገና ተመልሼ በደንብ አንብቤያቸዋለሁ። ስለዚህ ቢያንስ በቀን 1 ገጽ ማንበብ። የመጨረሻው 13ኛው ሰዎች አንባቢ ሆነሃል ሲሉህ አዎ አንባቢ ሆኛለሁ ብሎ ደረታችን ቀና ፊት አይናቸውን እያየን መናገር መመለስ። አሁን ይውላችሁ ሰዎች ምን ያደርጋሉ መሰላችሁ? ቤት ሲደውላችሁ የት ነህ ሲሉ አይ መጽሐፍ እያነበብኩ ስትሏቸው፣ ከዛ መጽሐፍ ይዛችሁ ስትወጡ ሲያዩ፣ ስጦታ መጽሐፍ ስትሰጡ፣ ከዛ እንደዚህ ስታደርጉ ይሄ ከንባብ ጋር በጣም የተቀራረባችሁ ስትመጡ ምን ይሏችኋል? አንተ ሰው ግን በጣም ሰሞኑን አንባቢ ነኝ ብለሃል። አንዳንዶች በማሾፍ አንዳንዶች ደግሞ በቅናት ይሏችኋል። ማለት እነሱም እንደናንተ መሆን ፈልገው። ስለዚህ ሰዎች አንባቢ ሆነሃል ማለት ሲሉ አዎ አሁን እዚህ ጋር ይሄ እንትን መሆን አያስፈልግም፣ ፈሪ መሆን አያስፈልግም። እዚህ ጋር ቦልድ ሆነን በደንብ ኮራ ብለን አዎ እያነበብኩ ነው አንባቢ ሆኛለሁ ብለን መመለስ። አዎ አንባቢ ነኝ ብሎ መልስ። ምክንያቱም አንባቢ ናችሁ እያነበባችሁ ነው። ስለዚህ እንደዚህ ብለን ቀና ብለን በደንብ አይናቸውን እያየን መመለስ ያስፈልጋል። እነዚህ ነጥቦች እጅግ በጣም ቀላል ከመሆናቸው የተነሳ ልምዱን መቼ እንዳዳበርነው ሳናቀው በደንብ እናዳብራለን። በተረፈ ግን ከዚህ ውጪ እገዛ ለምትፈልጉ በግልም ማገዝ እችላለሁ። አስታውሳለሁኝ የዛሬ 3 ዓመት አካባቢ 3 ዓመት ከምናምን 3 ዓመት ከ6 ወር ከ8 ወር አካባቢ ነውና ሰዎችን የማንበብ ልብ እንዲያዳብሩ ፌስቡክ ላይ ጻፍኩኝ ማገዝ ፈልጋለሁ ብዬ እና ከዛ በኋላ በ21 ቀን 5 ሰው ያስኩኝ በርካታ ሰዎችን ይሄን ነገር አግዤ ነበር። አስታውሳለኝ ሐዋሳ እንዲሁም ትግስ የምትባል ልጅ ነበረች ሐዋሳ፣ ከዛ
ጎንደር፣ አዲስ አበባ፣ ባህር ዳር በስልክና በአካል እንዲሁም ደግሞ አንዳንድ እንደዚህ የሞዴሊንግ ማህበር የበጎ አድራጎት ማህበር ጋር እየሄድኩኝ የንባብ ልምድ እንዲኖራቸው በደንብ እንደዚህ እሰጥ ነበር አግዛቸው ነበርና እናንተንም በውስጥ ማገዝ ይችላል። በተለይ ማረሰው አዲስ አበባ ያለው ልጅ ደወለልኝና እኔ በጣም ማንበብ ጎበዝ ነኝ፣ እንዲሁም ካንተ በላይ ላነብ እችላለሁ፣ ይሄን ያለ መጽሐፍ አለኝ፣ ጓደኞቼ ማንበብ ፈልጋለሁ ሲሉኝ ምን ይሄ እንዴት አንባቢ እንደሚሆኑ እንዴት ብዬ ልንገራችሁ ግራ ስለሚገባኝ ነው ወዳንተ ያመጣው። ሳሚ ይባላል አስታውሳለሁ። አሁን እኔን ሲሰማው እሱም ያስታውሳል። እና እነሱን መምከር እነሱን አንባቢ ማድረግ ፈልጋለሁ እና ለነሱ ነው የመጣሁት እያለኝ ነበርና ይሄን ነገር አንባቢም የሆናችሁ በተለይ ደግሞ ጀማሪ አንባቢያን ታግዛችሁ ትፈልጋችሁ ለማገዝ ዝግጁ ነኝ። መልካም የንባብ ጊዜ። የባህሩ ዳር ፖድካስት ይሄን ይመስላል።